ጌታ ሊጎበኝ ይዛ ሊሆንልን ይህ አምላክ ሳቱርናሊያ ይባላል። ይህንን አምላክ የእርሻ አምላክ ነው ብለው ያከብሩ ነበር። ስለዚህ አረማውያኑ በዲሴምበር ወር ከ19 ጀምሮ እስከ 25 ድረስ ለተከታታይ 7 ቀን ለአንድ ሳምንት ይከበራል። ይሄ በዓል የሚከበረው በተለያየ ዘውግና ሂደት ነው። እንግዲህ ሮማውያን ናቸውና ያንን በዓል በሚያከብሩበት ጊዜ ላይ ሰው ማሰቃየትም አለ። ያው በሰው ነው የሚዝናኑት። ሰውን ለአንበሳ ጥለው ጠላቶቻችን ያሉትን አንበሳ ጉድጓድ ውስጥ ከተው ከዛም በኋላ እነሱ ይዝናናሉ። አረማውያን ናቸውና ይዝናናሉ። በእንደዛ አይነት መልኩ የሚከበር በዓል ነው። ይሄ በዓል ልክ ታኅሳስ 25 ሲል ያበቃለታል ማለት ነው። ስለዚህ እነዚህን አረማውያንን ወደ ክርስትናው ለማምጣት ሲመጣ ክርስቲያን በዓል የለውም። ምንም በዓል የለም። ክርስቲያን ውስጥ ያለ እንዲህ አይነት በጫወታዎች የታጀበ በዓል የለም። ክርስትና ሲጀመር ጨዋታ አይደለምና አያስፈልግም በዓል ማለት ነው። የለም እነ ጳውሎስ ያዘዙት እንደውም አንዳንዴ ሲደብራችሁ እንድትዝናኑበት ብለው የሰጡን ምንም አይነት ነገር የለም። እነሱ የኖሩት ሕይወት በሞት ውስጥ እያለፉ ነውና ምንም አይነት እንደዚህ አይነት ነገር የለም። ስለዚህ ይሄ በዓል ወደ ክርስትናው ቢመጣ እነዛን አረማውያኖችን ለመሳብ ይጠቅማል ተብሎ ታሰበ። ስለዚህ የነሱ በዓል መጨረሻው በ25 ነው። ታኅሳስ 25 ታኅሳስ 25 ምን እንዲሆን ተደረገ ማለት ነው? የኢየሱስ ክርስቶስ መወለድ ኢየሱስ ክርስቶስ የተወለደበት ጊዜ ነውና ይህንን ቀን በዓል እናደርገው በእነሱ ማሳረጊያ። እንደዛ በምናደርግበት ጊዜ እነሱን ለመሳብ እጅግ በጣም ትልቅ ኃይልና መሳሪያ ይሆናል ተባለ። በወቅቱ ስቧል። በወቅቱ አረማውያን በእንደዚህ አይነት መልኩ ወደ ክርስትናው መጥቷል። ምን ሳይገባቸው? ወንጌል ሳይገባቸው። ልብ ልናደርግ የሚገባው ነገር ይሄ በዓሉ እዚህም ክርስትና ውስጥም ስላለ ችግር የለውም ብለው መጥተው እንዲያከብሩ፣ ነገር ግን ዋናው ነገር ተረስቶ ምን ወንጌል፣ እሱም ደግሞ ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ይሄ ነገር ተረስቶ የኢየሱስ ክርስቶስ መወለድ ተብሎ አንዳንድ ነገሮች የተደረጉና ሁሉ ነገር ቀረ ማለት ነው። ከዚህ በኋላ እነዚህ ይሄ የገና በዓል ወቅት በየዓመቱ በሚመጣበትና በሚፈራረቅበት ወቅት የተለያዩ ትዕይንቶች እንዲጨመሩ ተደረገ። በተለያየ ውበት ውስጥ እንዲያልፍ ተደረገ። ይሄ የገና በዓል በየዓመቱ ኤዲት ይደረግ ነበረ። በየዓመቱ የሚጨመሩ እንደየሀገሩና እንደየባህሉ የሚካተቱ ነገሮች ውስጥ ያሉ የጨዋታ ልዩነቶች መጡ። የጨዋታ ልዩነቶች አሉ እና በየዓመቱ ኤዲት ይደረጋል የገናው በዓል ማለት ነው። እንደዚህ እያለ በስተመጨረሻ ላይ እንግዲህ የገና አባት ጋር ተደረሰ ማለት ነው። እንግዲህ የገና አባት ታሪክም ደግሞ ለየት ይላል እና አባት የሚባል በገና በዓል የሚከበርበት ጊዜ ላይ የለም ነበር። ነገር ግን በ4ኛው መቶ ክፍለ ዘመን ላይ የነበረ አንድ ጳጳስ ነበረ። ይህም ቅዱስ ክላውስ ይባላል። ሴንት ክላውስ የሚባል ማለት ነው።
ይሄ ሴንት ክላውስ የሚባለው ጳጳስ አንድ ነገር ያደርግ ነበረ። እሱም የሚታወቀው ለልጆች ስጦታዎችን በመስጠት ነው። ስለዚህ የገና በዓል በሚከበርበት ጊዜ አንድ የገና አባት ይኑርና ለልጆች ስጦታዎችን ይስጥ በሚል ልብስም ተሰርቶለት እንግዲህ ቀይ በነጭ የሆነ ልብስ ነው። እንዲህ አይነት ልብስ ለብሶ ለልጆች ስጦታ የሚሰጥ ይኖር እና ስጦታው ከየት መጣ ሲባል በአራተኛው መቶ ክፍለ ዘመን የሚኖር ሰው ጳጳስ የነበረ ሴንት ክላውስ የሚባለው ሰው ስጦታዎችን ይሰጥ ነበረ ለማስረጃነት። ስለዚህ አሁን እንደዚህ ይምጣ። ስለዚህ ምን ይባል ስሙ ሲባል በስፓኒሽ ሳንታ ክላውስ ተባለ። ሳንታ ክላውስ ስፓኒሽኛ የገና አባት የሚባለው፣ በሌላ ቋንቋ ሴንት ክላውስ ማለት ነው። ቅዱስ ክላውስ ነው። እንደዚህ ሆኖ በየጊዜው በዓላቱ ኤዲት እየተደረጉ አሁን በደንብ ሳንታ ክላውስ በደንብ መታወቅ የጀመረው ከ20ኛው መቶ ክፍለ ዘመን በኋላ 20ኛው መቶ ክፍለ ዘመን በኋላ ሳንታ ክላውስ በጣም ታዋቂ ሆነ። በየማስታወቂያዎች ላይም መታወቅ ተጀመረ። ለመጀመሪያ ጊዜ በተዋወቀው በ20ኛው መቶ ክፍለ ዘመን የኮካ ኮላ ማስታወቂያ ላይም እንግዲህ ሳንታ ክላውስ ነበረ ማለት ነው። እንደዚህ ያለ መጣ። ስለዚህ ኢየሱስ ክርስቶስ ታዲያ የተወለደው በእርግጥ በዚህ ታኅሳስ በሚባለው ወር ውስጥ ነው። እንደው እኛም ምንሆን ታኅሳስ 29 ነው በእኛ በኢትዮጵያ ሀገርም፣ በሌሎች ደግሞ ያው ታኅሳስ 5 ነው እያከበሩ ያሉት ፈረንጆቹ። በፈረንጆቹና በእኛ መካከል የ13 ቀን ልዩነት አለ። ስለዚህ እንዴት ነው መጽሐፍ ቅዱስ ስለ ኢየሱስ ክርስቶስ መወለድ እንደው ፍንጭ ቀኑን ባይጠቅስልንም እንደውም አክብሩት ብሎ ያንን ነገር ባይነግረንም ኢየሱስ ክርስቶስ የተወለደው መጽሐፍ ቅዱሳዊ ማስረጃዎችን ይዘን እንከተል ካለን እንመርምራቸው ካለን እርግጥ ታኅሳስ 25 ወይም 29 ነው። አሁን አንዳንዴ እኛ ሀገር ላይ እንመጣና ያው እኛ ሀገር ቅዱሳን ይበዛሉ። መቼም የእኛን ሀገር ለየት አድርጎ ለመሳል የሚሞከር ሌላ አይነት ገጽታ አለ። እንደሚታወቀው የኢትዮጵያ ሕዝብ ልዩ ነው። በተለይም ደግሞ ኢትዮጵያ ውስጥ አንድ ቤተ ክርስቲያን አለች። እሷም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት። ለየት ትላለች ከዓለም ቤተ ክርስቲያናት ሁሉ። እቺ ቤተ ክርስቲያን ብቻ ናት ንጽሕት ከዓለም ቤተ ክርስቲያኖች ሁሉ። የምን አውሮፓ ነው፣ የምን ግብጽ ነው፣ የምን ሩሲያ ነው፣ የኛ ኢትዮጵያ ውስጥ ያለችዋ እሷ ናት ምርጥየዋ። እንደውም አንዳንዴ ወደ ኋላ ዞር ብለን ታሪኮችን ማየት ጥሩ ነው። እስከ ቅርብ ዓመታት ድረስ እንደውም ለኛ ለየት ለምትለዋ ለቅድስቲቷ ምናምን ብለን ላልናት ቤተ ክርስቲያንም እኮ ጳጳሳትን የሚሾሙት የነበሩት ግብፃውያን ናቸው። ያንን ነገር መርሳት ጥሩ አይደለም እና አንዳንዴ እንዲህ አይነት ነገሮች ስላሉም እነሱን ነገሮች ባንዘነጋ ጥሩ ነው። ኢትዮጵያ ውስጥም እንምጣና እንግዲህ የኢትዮጵያ ደግሞ ለየት ያለ ጨዋታዎች አሉት። የኢትዮጵያ ገና ሲከበር የሚደረጉ ጨዋታዎች አሉ። ከነዚህ ጨዋታዎች መካከል እንግዲህ የገና ጨዋታ የሚባል በየሀገራቱ ይለያያል ብያለሁ። ምክንያቱም ኤዲት እየተደረገ ስለመጣ እንደዚሁም ከየካልቸሮቹ ከየባህሉ ከምናምን ጋር ስለተዋሃደ ከመንግስታትም ጋር እየተዋሃደ እየተቀላቀለ የመጣ ነገር ስለሆነ ብዙ ወቅት ላይ ክርስትናና መንግስት አንድ ላይ ቅይጥ ሆኖ ተሰፍቶም ስለነበረ ከባህሉ ጋር ብዙ ዲፕ የገባ ጉዳይ ስለሆነ
እኛ ሀገርም ኢትዮጵያ ውስጥም የበዓሉ አከባበር ሂደት ይለያያል። ስሞች፣ ትርጉም አሰጣጣቸው፣ ብዙ ነገራቸው የሚለያይ ነገር አለ። ከዛም ውስጥ የገና ጨዋታ በሌላው ዓለም ላይ የሌለ ኢትዮጵያ ውስጥ ያለ የገና ጨዋታ ተብሎ ያለ በገና ወቅት ላይ የሚደረግ ጨዋታ አለ። እንግዲህ ይሄ ለየት ምንም ያህል እንደዚህ ብንለየውም አይ የኛማ እንደ ምዕራባውያኑ ከአረማውያን ጋር የተገናኘ ግንኙነት የለውም ብለን የፈለገ ስም ብንሰጠው መርሳት የሌለብን ነገር ምንድነው? መጽሐፍ ቅዱስ ውስጥ የለም በዓሉ። ያም ብቻ አይደለም። በሚገርም ሁኔታ ኢትዮጵያ ውስጥም ይሄ በዓል መከበር የጀመረው ከአራተኛው መቶ ክፍለ ዘመን በኋላ ነው። እንዴት? እንደሚታወቀው ታሪክም እንደሚነግረን ኢትዮጵያ ውስጥ ክርስትና ራሱ የገባው አራተኛው መቶ ክፍለ ዘመን ላይ ነው። አይደለም ታዲያ ያ ኢትዮጵያው ጃንደረባሳ የት ሄደ? ኢትዮጵያ አይደል እንደ ይዞ የመጣው? ያው አንዳንዴ ስሞች ችግር የሚፈጥሩትም ለዚህ ነው። ኢትዮጵያ ማለት ምንድን ነው? ማንን የሚወክል ነው? እኛን እዚችኛ አሁን ላይ ያለችዋን የአጼ ሚኒሊክን ቅርጽ የያዘችዋን ኢትዮጵያን ነው የሚወክለው ወይንስ ሌላ የሚወክለው ሌላው ህዝብ አለ ከኢትዮጵያ በተጨማሪ ማለት ነው? እኛንም ወክሎ ሌሎችም ተጨማሪ አድርጎ የሚወክለው ነገር አለ ወይ የሚለውን ማወቅ ጥሩ ነው። ስለዚህ ኢትዮጵያው ጃንደረባም ታሪክ እንደሚነግረን የኢትዮጵያም ታሪክ እንደሚነግረን ሁሉም የሚስማሙት ታሪኮች እንደሚያሳዩን በመጀመሪያው መቶ ክፍለ ዘመን ላይ ክርስትናን ወደ ኢትዮጵያ ይዞ አልመጣም። ምንድነው ይዞ መጣ ተብሎ ያለው ታሪክ ላይ ጥምቀትን ይዞ መጣ ነው የሚለው ታሪክ። ስለዚህ እንደሚታወቀውም እንደሚታመነውም ኢትዮጵያ ሀገር ውስጥ ክርስትና የገባው በአራተኛው መቶ ክፍለ ዘመን ነው። የገና በዓልን መከበር የጀመረው በአራተኛው መቶ ክፍለ ዘመን ነው። 300 ዓመታት ሙሉ ኢትዮጵያ ውስጥ የገና በዓል አልተከበረም በክርስቲያኑ ማህበረሰብ ዘንድ። ለምን ሲባል ክርስቲያን የሚባል ማህበረሰብም ስለሌለ ማለት ነው። ስለዚህ ክርስትና ከጀመረ 300 ዓመታት አልፈውት መከበር ስለጀመረ በዓል ነው እያወራን ያለ ነው። እንዴት መጣ? ከየት መጣ? ሐዋርያቱ ሳያስቀምጡት ለምን መጣ? እነዚህ ነገሮች ማየት አለብን። እሺ ይሁን ተባለ። እንግዲህ ትለያላችሁ እኛ ኢትዮጵያውያን። ስለዚህ ይሄ በዓል እንዳልነው ይሁን ብንል ኢየሱስ የተወለደውስ በዚህ ጊዜ ነው ወይ? ከአረማውያን አልኮረጅነውም። እሺ ይሁን እንስማማ ብለን እንሂድ። ያው ኩረጃ እንደሆነ እያወቅንም ማለት ነው በሞኝነት። እንደዛም ራሱ ብንሄድ ኢየሱስ የተወለደው ታዲያ ታኅሳስ ወር ውስጥ በምን እውነት ነው የሚሆነው? በምን እውነት ነው? ኢየሱስ ታኅሳስ ወር ውስጥ በፍጹም ሊወለድ አይችልም። በፍጹም ነው የማይወለድ። መጽሐፍ ቅዱሳዊ ማስረጃዎችን እንመልከት። ኢየሱስ በታኅሳስ ወር ውስጥ ሊወለድ የማይችልበትን እንደው ፍንጭ እነዚህ ነገሮች እንመልከታቸው ብለን ነው እንጂ ምንም ከክርክር ውጭ የሚጠቅሙት ነገሮች የሉ። እግዚአብሔራዊ በዓል አይደሉም በጠቅላላ። ነገር ግን እንደው መጽሐፍ ቅዱስ ማስረጃ ካለው ቀኑን አልጠቀሰም። እግዚአብሔር ሆነ ብሎ ነው እንዲህ አይነት ነገሮችን ያደረገው። ሰዎች ያንን ቀን እያከበሩ እንደዚህ አይነት ሰጣ ገባ ውስጥ እንደሚገቡ ስለሚያውቅ፣ ወንጌልን ረስተው በዓላት ላይ እንደሚጠመዱ ስለሚያውቅ፣ እግዚአብሔር ደግሞ አይደለም ተጨማሪ በዓል ለክርስቲያኖች ሊሰጥ አይሁዶችንም ያ በዓል ጥላ ነው ክርስቶስን የሚያመለክት ነው ብሎ ከዛ በዓል እንዲወጡና በኢየሱስ ክርስቶስ እንዲያምኑ ነው ሲናገር የቆየው። እኛ ደግሞ አሁን ክርስቲያኖች ድጋሚ እንደዚህ አይነት በዓላትን እያመጣን ክርስቶስን ወንጌልን ረስተን የምንሰብከውን ረስተን በበዓላት ዙሪያ እንድንጠመድ የእግዚአብሔር ፈቃድ ከቶ አይደለም። ስለዚህ በሉቃስ ወንጌል ላይ ያለውን ፍንጭ
የተወሰነ ፍንጭ ስለ ኢየሱስ ክርስቶስ መወለድ የሚነግረንን ፍንጭ እንመልከት። ቁጥር 5 ምዕራፍ 1 ቁጥር 5 ላይ በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። አሁን እንድንይዘው ወይም እንድናሰምረው የሚያስፈልገው ከአብያ ክፍል የምትለዋን ነገር ያዙልኝ። ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበረ። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። ኤልሳቤጥም መካን ነበረችና ልጅ አልነበራቸውም። ሁለቱም በዕድሜያቸው አርጅተው ነበር። እርሱም በክፍሉ ተራ፣ አሁን በክፍሉ ተራ የምትለዋን ነገርም ያዙልኝ። በክፍሉ ተራ በእግዚአብሔር ፊት ሲያገለግል እንደ ካህናት ሥርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። ከዛም በኋላ እንዴት እንደሚያጥንና መልአኩ ገብርኤልም መጥቶ እንደተገናኘው ከዛም በኋላ ሲጠራጠር ደግሞ መልአኩ ገብርኤል ዲዳ አድርጎ እንደሰደደው እንመለከታለንና ስለዚህ የአብያ ክፍል የሆነ ዘካርያስ የሚባል በክፍሉ ተራ ሊያገለግል ለማጠን ዕጣ ደርሶበት ወደ ቤተ መቅደስ እንደገባ በዛ ወቅት ላይ ደግሞ መልአኩ ገብርኤል እንዳገኘው እንመለከታለን። አብያ ክፍል የሚባለው ክፍል መች ነው የሚያጥነው? መች ነው? በየትኛው ወር ነው አብያ ክፍል ዕጣን የሚያጥነው የሚለውን ደግሞ ለመመልከት የግድ የብሉይ ኪዳን መጽሐፍ ላይ አንደኛ ዜና ምዕራፍ 24 ላይ ሄደን በቀጥታ የአብያን ክፍል ደግሞ መመልከት ይኖርብናል። ስለዚህ ክፍሉ ረጅም ስለሆነ ከቁጥር 6 ጀምሮ እንመልከተው። የአንደኛ ዜናን መጽሐፍ ከሌዋውያን ወገን የነበረው የናትናኤል ልጅ ጸሐፊው ሸማያ በንጉሡና በአለቆቹ ፊት በካህኑም በሳዶቅና በአብያታርም ልጅ በአቤሜሌክ ፊት በካህናቱና በሌዋውያኑ አባቶች ቤቶች አለቆች ፊት ጻፋቸው። አንዱንም የአባት ቤት ለአልዓዛር፣ አንዱንም ለኢታምር ጻፈ። መጀመሪያውም ዕጣ ለዮአሪብ ወጣ፣ ሁለተኛውም ለዮዳኤ፣ ሶስተኛውም ለካሪም፣ አራተኛውም ለስኦሪም፣ አምስተኛውም ለምልኪያ፣ ስድስተኛውም ለሚያሚን፣ ሰባተኛውም ለአቆስ፣ ስምንተኛውም ለአብያ እያለ ይቀጥላል። ስለዚህ አብያ የሚል ክፍል ደግሞ እዚህ ጋር እንመለከታለን። ስንተኛው ዕጣ ነው? ስምንተኛው ዕጣ። እንግዲህ በካህናቱ ሥርዓት ካህናቱ በስተው 24 ስለደረሱ እነዚህ 24ቱም እኩል ገብተው ማጠን ስለማይችሉ በዕጣ በየክፍላቸው ተራ እንዲያጥኑ ተደረገ። ስለዚህ 24ቱም ሲደረግ ሁለቱ ለአንድ ወር እየተደረገ ተሄደ ማለት ነው። ስለዚህ አንደኛውና ሁለተኛው ሚያዝያ ወር ላይ ኒሳን ወር ላይ የሚያጥኑ ሲሆን የመጀመሪያው ወር የአይሁዶች ኒሳን ወር ሚያዝያ ላይ ስለሆነ